የመቀሌ ዩኒቨርሲቲ የትግራይ ተወላጅ መምህራኖች ትግራይን ጥለው ተሰደዱ። የመቀሌ ዩኒቨርሲቲ ግማሽ ያህል የትግራይ ተወላጅ ነባር መምህራን ትግራይን ለቀው በድብቅ መውጣታቸው በድብቅ የወጡ አስገዳጅ ውትድርና ፍራቻ እንደሆነ በዩኒቨርሲቲው የአንድ ፋካልቲ ኃላፊ ይፋ አደረጉ። ፍቅረ ማርያም በመቀሌ ዩኒቨርሲቲ ከሚገኙ ፋካልቲዎች የአንዱ ኃላፊ ነኝ ሲል በማህበራዊ ገጹ ባሰፈሩት ጽሑፍ ከግማሽ በላይ የሚሆኑ የፋካልቲው ባልደረቦች ወደ አዲስ አበባ ማቅናታቸውን ይፋ አድርጓል። እንደሱ ገለጻ ወደ አዲስ አበባ ያቀኑት ባልደረቦቹ ነባር ከፍተኛ ደረጃ መምህር የነበሩ ሲሆን ሁሉም ተጋሩ ናቸው። ባለፈው አንድ ወር ውስጥ መቀሌን ለቀው ወደ አዲስ አበባ የኮበለሉት መምህራን ብዛታቸው በቁጥር ያልተገለጹ ፍቅሩ ማርያም እንዳሉት ከሆነ መምህራኑ ወደ አዲስ አበባ ያቀኑት በስውርና ፍቃድ ሳይጠይቁ ነው። መምህራኑ በበጋ እረፍት ወቅት በይፋዊ መንገድ ሳይሆን በውስጥ ለውስጥ ወደ አዲስ አበባ የፈለሱት ግፍ አስገዳጅ የጦርነት ምልመላ በመፍራታቸው መነሻ ነው ሲሉ ተናግረዋል። ባልደረቦቻቸው ሁኔታዎችን በቅርቡ ጊዜ ውስጥ ይሻሻላሉ ወይም ወደ ነበሩበት ይመለሳሉ ብሎ እንደማያምኑም አመልክቷል። ተመራቂ ላልሆኑ ተማሪዎች የመጨረሻው የትምህርት ዘመን እንደ ከዚህ ቀደሙ ሳይሆን አስቀድሞ ሚያዝያ 2 ቀን 2018 ዓ.ም የተጠናቀቀ በመሆኑ መምህራኑ በዚህ የእረፍት ጊዜ መደበኛ ፍቃድ ሳይጠይቁ ለመውጣት እንደተመቻቸው አመልክቷል። በራያ ግንባር በተፈጸመው የድሮን ጥቃት መረጃ አሳልፋችሁ ሰጥታችኋል ተብለው በተጠረጠሩ 17 የፋኖ አባላት ላይ ትህነግ እርምጃ መውሰዱ ተሰማ። በራያ ግንባር መረዋን ጨምሮ በተለያዩ ቦታዎች በተፈጸመ የድሮን ጥቃት ምክንያት የመረጃ ፍሰት አስተላልፋችኋል በሚል ተጠርጥረዋል በተባሉ 17 ፋኖ ታጣቂዎች ላይ የህወሓት ኃይሎች እርምጃ መውሰዱ ተሰማ። ተወስዷል የተባለው እርምጃን ተከትሎ ከህወሓት ኃይሎች ጋር አብሮ እንደሚንቀሳቀስ የሚነገረውና ራሱን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚሊክስ ብሎ የሚጠራው ቡድን አባላት ተቃውሟቸውን አሰምተዋል። ቡድኑ እርምጃው ህጋዊ አሰራርን ያልተከተለና ባልተረጋገጠ መረጃ ላይ ተመሰረተ ነው የሚል ቅሬታ ማቅረቡን ተመልክቷል። በዚህ ተቃውሞ ምክንያት 13 የሚሆኑ ታጣቂ ቡድኑ አባላት ትጥቃቸውን እንዲፈቱ ከተደረገ በኋላ ባላማጣ ቴክኒክና ሙያ ኮሌጅ ታስረው እንደሚገኙ የመረጃ ምንጮቻችን ጠቅሰዋል። በእስር ላይ በሚገኙት እነዚህ አባላት ላይም ተጨማሪ እርምጃ ሊወሰድ እንደሚችል ስጋት እንዳለ ተገልጿል። ወታደራዊ ምንጮች ይህንን ቢገልጹም ከታጣቂ ቡድን እስካሁን የደረሰ መረጃ የለም። የቀድሞ የሶማሊያ ሰላም ማስከበር ተልዕኮ አዛዥ የአማራ ክልል ፖሊስን እንዲመሩ ተሾሙ። የቀድሞ የአፍሪካ ህብረት የሶማሊያ ሰላም ማስከበር ተልዕኮ አሚሶም አዛዥ ሌተናል ጀነራል ጥጋቡ ይልማ የአማራ ክልል ፖሊስ ኮሚሽነር ሆነው ተሾመዋል። ላለፉት 1 ዓመታት ከ5 ወራት ገደማ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው የሰሩት ዶክተር ዘላለም መንግስቴ ወደ ቀድሞ ኃላፊነታቸው እንደተመለሱም ተሰምቷል። አዲሱን አዛዥ ሌተናል ጀነራል ጥጋቡ የሾሙት የአማራ ክልል ርዕሰ መስተዳደር አረጋ ከበደ መሆናቸውን የክልሉ ፖሊስ በፌስቡክ ገጹ ባወጣው መረጃ አስታውቋል። ላለፉት 3 ዓመታት ግጭት ውስጥ ያለውን የአማራ ክልል የፖሊስ ኃይል የመምራት ኃላፊነትን የተረከቡት ሌተናል ጀነራል ጥጋቡ የኢትዮጵያ መከላከያ ሰራዊት ውስጥ ከ40 ዓመት በላይ ልምድ ያላቸው ወታደራዊ መኮንን ናቸው። ሌተናል ጀነራል ጥጋቡ ይህንን ኃላፊነት የተረከቡት መንግስት በክልሉ የሚንቀሳቀሱ የፋኖ ኃይሎች ጽምዶ በሚጠራው ጥምረት አማካኝነት ከትግራይ ኃይሎች ጋር ትብብር መፍጠራቸውን እየገለጸ ባለበት ወቅት ነው። በክልሉ የታጣቂዎችን እንቅስቃሴ ለመግታት የሚደረገው ጥረት በዋነኛነት የመከላከያ ሰራዊት የሚመራ ሲሆን በክልሉ ፖሊስ ስር የሚገኙት የአድማ ብተና ኃይሎችም ተሳትፎ ያደርጋሉ። አዲሱ የክልሉ ፖሊስ አዛዥ ወደዚህ ኃላፊነት ከመምጣታቸው አስቀድሞ የመከላከያ ሰራዊቱ ጤና ዋና መምሪያ ኃላፊነት እየመሩ ነበር። የመከላከያ የሎጂስቲክ ዋና መምሪያ ኃላፊና የመከላከያ ካውንስል አባል በመሆንም አገልግለዋል። ሌተናል ጀነራል ጥጋቡ ከሀገር ውስጥ በተጨማሪ በቀጠናዊ የመከላከያ ሰራዊት ስምሪት ላይ በአመራርነት ሰርተዋል። ከየካቲት 2011 ዓ.ም እስከ ነሐሴ 2012 ድረስ አልሸባብ ሶማሊያ ላይ የደቀነውን ስጋት ለመቀነስ በተባበሩት መንግስታት ድጋፍ የተቋቋመውን የአፍሪካ ህብረት ሶማሊያ ተልዕኮ አሚሶም በአዛዥነት መርቷል። ከመጋቢት 1999 ለ15 ዓመታት የቆየው ይህ ተልዕኮ መጋቢት 2014 የቆይታ ጊዜውን አጠናቆ በአፍሪካ ህብረት የሶማሊያ ሽግግር ተልዕኮ አትሚስ መተካቱ ይታወሳል። ይህ የሽግግር ተልዕኮ ከ2017 ዓመተ ምህረት ጀምሮ አሚሶም
በተባለው የድጋፍና የማረጋጋት ተልዕኮ መተካቱም ይታወሳል። አሚሶም በመጪው ታህሳስ ወር የቆይታ ጊዜው ያበቃል። ለዚህ ተልዕኮ ወታደር የሚያዋጡ ሀገራት ባለፈው ሐምሌ ላም በዩጋንዳ ካምፓላ ውስጥ ባካሄዱት ጉባኤ ላይ ኢትዮጵያን ወክለው የተገኙ ሌተናል ጀነራል ጥጋቡ ነበሩ። ሌተናል ጀነራል ጥጋቡ በቅርብ ጊዜ በፖሊስ አዛዥነት የተሾሙ ሁለተኛው ወታደራዊ መኮንን ናቸው። ባለፈው መጋቢት የመከላከያ የምድር ኃይል ዋና አዛዥ እንዲሁም ሰራዊቱ መረጃ ዋና መምሪያ ኃላፊ የነበሩት ሌተናል አስራት ዴኖሮ የአዲስ አበባ ፖሊስን እንዲመሩ በጠቅላይ ሚኒስትር አብይ አህመድ መሾማቸው ይታወቃል። ከመጋቢት 2017 ዓ.ም ጀምሮ በአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው የቆዩት ኮሚሽነር ጀነራል ዘላለም መንግስቴ ከዚህ ቀደም ወደ ነበሩበት ፌደራል ፖሊስ ምክትል ዋና ኮሚሽነርነት ኃላፊነት መመለሳቸውን የክልሉ ፖሊስ